ሰላም ቤተሰቦች እንዴት ናችሁ? በዚህ ቪዲዮ አፕወርክን ከሀ እስከ ፐ ድረስ አብረን እናያለን። ብዙዎቹ ዩቲዩበሮች ማይነግሯችሁ ሚስጥሮች አሉ። በዚህ ቪዲዮ የምናየው ከሀ እስከ ፐ ምን አለ አፕወርክ ላይ ሆነስ የሆነ ሪቪው እና ቱር እናደርጋለን አፕወርክ ላይ ገብተን ማለት ነው። ብዙ ሰዎች አዎ ዶላር ምናምን ይሰራሉ፣ ብዙ ብር ይታፈሳል ምናምን። እኔም 1 2 3 ስራዎችን ሰርቻለሁ፣ ግን እንደምታስቡት አልጋ ባልጋ የሆነ ነገር የለም ማለት ነው። ከናንተ ብዙ የሚጠበቅ ነገር አለ። በዚህ ቪዲዮ ለጀማሪዎችም ኦልሬዲ ጀምራችሁም ደግሞ ተስፋ ቆርጣችሁ ወደኋላ የተመለሳችሁም ካላችሁ ይህ ቪዲዮ የናንተ ነው። ከናንተ የሚጠበቀው ቪዲዮውን እስከ መጨረሻ መከታተል ብቻ ነው ማለት ነው። ኦኬ ጋይስ፣ ሶ ጉግል ላይ እንሄድና አፕወርክ ብለን ሰርች እናደርጋለን። የመጀመሪያው ስራችን እሱ ስለሆነ አፕወርክ ብለን እንገባለን ማለት ነው። ከዛ በኋላ እንደዚህ ይመጣልናል። እዚህ ጋር ይሄው እንደምትመለከቱት ኦንላይን ኦር ዋናው ዌብሳይት መሆኑን ቼክ አድርጉ። ከዛ እዚች ጋር አፕወርክ የሚለውን ክሊክ እናደርጋለን። ልክ እንደገባን እንደዚህ ያመጣልናል ማለት ነው። እዚህ ጋር ሳይኒን ወይም ሎጊን ማድረግ ይጠበቅባችኋል። ይሄው እዚህ ጋር የተለያየ የሚያመጣላችሁ አለ። አዲስ ከሆናችሁ ሳይን አፕ ነው የምታደርጉት። ከዚህ በፊት አካውንት ክሬት አድርጋችሁ ከሆነ ሎጊን ነው የምንለው። ሶ አዲስ ከሆናችሁ እንዴት አካውንት ክሬት እንደምታደርጉ ላሳያችሁ። እዚህ ጋር ሳይን አፕ የሚለውን ክሊክ እናደርጋለን። ከዛ እዚህ ጋር ስትመጡ ምን ይላል? ክላይንት፣ እናንተ ስራ ከሆነ ፖስት ማድረግ የፈለጋችሁት ይሄኛውን ክሊክ እናደርጋለን። አይ እኔ ስራ ልሰራ ነው የመጣሁት ከሆነ ደግሞ ፍሪላንሰር ነኝ ካላችሁ ይሄኛውን ክሊክ፣ ከዛ አፕላይ አስ ፍሪላንሰር የምትለዋን ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር እንደምትመለከቱት እኔን ኦልሬዲ ዲቴክት አድርጎኛል። ጂሜል አካውንቴን ኮንቲኒው አሳይፎ የሚል መጥቷል። ግን ከናንተ የሚጠበቀው እዚህ ጋር በጉግል ቀጥል የሚል እዚህ ጋር ይመጣል። በአፕል ምናምን ከሆነ ደግሞ የአፕል አይዲ ምናምን ያላችሁ በዚህ በኩል እዚህ ጋር ደግሞ ከስክራች መጻፍ ከፈለጋችሁ ስማችሁን፣ ኢሜል አድሬስ፣ ፓስወርድ የጂሜል ፓስወርድን አይደለም። ኦኬ፣ ብዙ ጊዜ እንዳትሸወዱ። የጂሜል ፓስወርድ ሳይሆን እዚህ ሎጊን ለማድረግ የምትጠቀሙበት እሱን ብቻ ነው የምታስገቡት። ኦኬ፣ ከዛ የሎኬሽን የቱ ነው የሚለውን እዚህ ጋር ትመርጣላችሁ። ይሄ ደግሞ ኢሜሎች፣ ስራዎች ምናምን ከእናንተ ጋር ሪሌትድ የሆነ ነገር ሲኖር የምታገኙበት ነው ኢሜል። ከዛ እዚች ጋር የስ ብላችሁ ክሬት አካውንት ነው የምትሉት። አለቀ። ኮድ ይልካል ኢሜላችሁ ላይ። ኮዱን አስገብታችሁ ሎጊን ማድረግ ነው ማለት ነው። ሶ እኔ ኦልሬዲ አካውንት ስላለኝ ሎጊን እለዋለሁ። ከዛ በኋላ እዚህ ጋር ሲመጣ ይሄው እንደዚህ የሚያመጣልኝ ኦፕሽን አለ። ይሄኛው ኢሜል ላይ እሱን ኮንቲኒው እለዋለሁ። እዚህ ጋር ፓስወርድ ይጠይቀኛል። ፓስወርድን አስገባለሁ ማለት ነው። ኮንቲኒው ዊዝ ጉግል እለውና እዚህ ጋር መርጥለታለሁ አካውንቴ። ከዛ ዋን ሞመንት ፕሊስ ብሏል እንደምትመለከቱት። ከዛ ወደ ውስጥ እንገባለን ማለት ነው። ቬሪፊኬሽን ይጠይቀኛል። ይሄው እዚህ ጋር እየጠየቀኝ ነው። በቃ ገባው። ይሄው ከዚህ በፊት ኦልሬዲ ስለነበር አካውንቴ ማለት ነው። ኦኬ፣ ዘን አፍተር ይሄው እዚህ ጋር ይሄን ያመጣላችኋል። ኮምፕሊት አድርጉት ይላል። እኔ 2 አካውንት ነው ያለኝ። ሶ እዚህ ጋር ይሄው ኢምፕሊመንት ሂስትሪ እነዚህን ከሞላችሁ እዚህ ጋር 100% ይሆናል ማለት ነው። እንትናችሁ ሰርቲፊኬሽን ምናምን እዚህ ጋር ሊንክዲን አካውንት ምናምን ሶሻል ሚዲያ ፕሮፋይላችሁን አስገቡ ይላችኋል። ኦኬ፣ እነሱን እናንተ ጊዜ ወስዳችሁ በስነ ስርዓት መሙላት። ኦኬ፣ እዚህ ጋር ወደ ከ80 ከ90 በላይ ቢሆን ጥሩ ነው ይሄኛው ፐርሰንት። ኦኬ፣ ሶ ሎጊን ካረጋችሁ በኋላ እንደዚህ አይነት ዊንዶ ነው የሚመጣላችሁ። ከዛ በኋላ እዚህ ጋር ለምሳሌ እናንተ የፈለጋችሁትን ስራ መጻፍ ትችላላችሁ። ሶሻል ሚዲያ ማናጀር ሚላል። አሁን ለምሳሌ እኔ ሰርች ባረግ ከሱ ጋር ተገናኝቶ ያሉ ስራዎችን እዚህ ጋር ይደረድርልኛል ማለት ነው። ሶ ይሄው ከሶሻል ሚዲያ ጋር ተያይዞ ለምሳሌ ፔመንቱ ቬሪፋይድ ነው ይላል። 8000 ስፔንድ ታርጓል። ሳውዲ አረቢያ ነው። በሰዓት ከ10 እስከ $20 መስጠት ይችላል፣ መክፈል ይችላል። ይሄ ሰውዬ እዚህ ጋር ፖስት ያደረገው ማለት ነው። ይሄው አሁን በቅርብ ነው ፖስት ያደረገው። እዚህ ጋር ከ17 ደቂቃ በፊት ይሄው እዚህ ጋር። በዚህ በኩል ደግሞ እናንተ የፈለጋችሁትን ኤክስፐርት ሞድ ላይ ይሄው በኢንተርሚዲየት ገና ጀማሪ ከሆናችሁ ብሎ እዚህ ጋር የሚያስመርጣችሁ አለ ማለት ነው። ይሄው እዚህ ጋር ይዋቸው እነዚህ። ኦኬ፣ እነዚህ በደንብ ይዋቸው። እነዚህን ካያችሁ በኋላ ከዛ ከእናንተ ጋር ሄደውን ቲክቲክ እያደረጋችሁ መግባት ትችላላችሁ ማለት ነው። ሶ እዚህ ጋር ለምሳሌ ይሄኛውን ይሄው እዚህ ጋር ይመጣል። ፔመንት ቬሪፋይድ እነዚህ ታያላችሁ፣ ግዴታ ነው። አሁን ለምሳሌ ይሄም እዚህ ጋር ከ3 እስከ $30 ከፍላለሁ ይላል። ግን ምንም ከፍሎ አያውቅም። ምንም ስራ አሰርቶ አያውቅም ይሄ ሰውዬ። እዚህ ጋር ዜሮ ስፔንት ነው። ኦኬ፣
ይኸው እዚህ ጋርም 0 ስፔንት ነው። አሁን ለእኔን ብትጠይቁኝ እነዚህ ነው ማምናቸው፣ ከዚህ በፊት ስፔንት ያደረጉትን ነው ማምናቸው። ኦኬ ሶ ይኸው ለምሳሌ ይሄኛውን እመርጣለሁ። እሱን ከመረጥኩኝ በኋላ እዚህ ጋር መጥቼ ቼክ አደርጋለሁ። ከናንተ የሚጠበቁ ነገሮችን ይኸው ኮንቴንት ስትራቴጂ፣ ፕላኒንግ እነዚህን እንፈልጋለን ብለው ይኸው ፐብሊሺንግ ምናምን እያሉ እዚህ ጋር ሪኳየርመንቱ እንዳለ ተቀምጠዋል። ይኸው እዚህ ጋር ኤክስፐርት ነው የምፈልገው ይላል ምናምን ነገር ኤክስፐርት ብትሆኑ ጥሩ ነው የሚለው። ከዛ ስኪል ደግሞ ምን ከናንተ ይጠበቃል፣ ይኸው እነዚህን ነገሮች ማወቅ አለባችሁ ይላል። ከዛ ይኸው ኳሊፊኬሽን ብሎ ይኸው ቢያንስ ቅድም መጀመሪያ አካባቢ የነገርኳችሁ ፕሮፋይላችሁ ከ90 በላይ። ከዛ ይሄንን አፕላይ ለማድረግ አሁን ቅድም የነገርኳችሁ ይሄንን አፕላይ ለማድረግ ግዴታ ኮኔክት የሚባል አለ። ይሄንን መግዛት አለባችሁ። ኦኬ በነፃ 100 የሚሰጣችሁ አለ። 5 ስራዎች ጋር አፕላይ ስታረጉ ይጨርሰዋል 100 ማለት ነው። ሶ እዩት እዚህ ጋር ለምሳሌ አሁን እኔ 0 ነው ምንም የለኝም አይደለ? 100 ኮኔክትን ለመግዛት በ$15 200 ኮኔክትን $30 ኢማጂን ስራ እኮ አልሰራችሁም ገና። ሶ ይሄው እዚህ ጋር እንደዚህ አለ። ከዛ በኋላ ይሄው ፕሮሞ ኮድ ካለ ምናምን ብሎ እዚህ ጋር አፕላይ አድርግ ይላል። ከዛ ባይ ኮኔክት ሉታላችሁ። ከዛ እዚህ ጋር መጥቶ ምንድነው በምንድነው የምከፍለው ይላል። ይሄው ፔመንት ካርድ ፔፓል እዚህ ጋር ከከፈላችሁ በኋላ በቀላሉ አፕላይ ማድረግ ትችላላችሁ ማለት ነው። ኦኬ እነዚህ ነገሮች በጣም ወሳኝ ናቸው። ቢኮዝ የመጀመሪያው ስራዎቻችሁን አታገኙም። ለምሳሌ 100 እሱ ፍሪ ይሰጣችኋል። ከዛ በኋላ ቅድም እንደነገርኳችሁ እነሱ ከናንተ የሚወስዱት ነገር አለ ማለት ነው። ኦኬ ሁሌ ሶ ይሄንን ታሳቢ ማድረግ እንዳትረሱ። ሌላኛው አፕወርክ ላይ ያለው እዚች ጋር ሰርች ማድረግ ከፈለጋችሁ ገብታችሁ ሰርች ማድረግ። ሶ ይሄው እዚህ ጋር ፎኑ ምኑ እንዳለ እንትን ነው አፕላይ ማድረግ ነው። ከዛ በኋላ እሱ አይቶ ቻት ያደርጋቸዋል ማለት ነው። ይሄ ነው ያለው ነገር። ግን እንደነገርኳችሁ 100 ኮኔክት ከጨረሳችሁ በኋላ ግዴታ መግዛት አለባችሁ። እሱን ነው ሌሎቹ ዩቲዩበሮች ማይነግሯችሁ ጋይስ። ስለዚህ ዴዲኬት ሆናችሁ ይህንን ነገር ኢንቨስት እያደረጋችሁ የምትሄዱ ከሆነ ስራው አለ ጋይስ፣ ስራው አለ። ኢቨን በባንክ አካውንታችሁ ነው ብሩን በፔፓል ምናምን ነው የምትቀበሉት። ሶ በዚህ መንገድ መጠቀም ትችላላችሁ ማለት ነው። ይህን ይመስላል የዛሬው ቪዲዮ። ሌሎች ሪቪው እንድናደርግላችሁ ወይም እንድሰራላችሁ እንፈልጉ ቪዲዮ ካለ ጀስት ኮሜንት አድርጉልኝ እንሰራለን ማለት ነው። ኦኬ በቪዲዮ ላይም አስተያየት ምናምን ካላችሁ እንደዛው ኮሜንት ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁም እንደዛው ቤተሰብ መሆን ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ባይ ባይ።